ሰላም ሰነበታችሁ። እንኳን ለጌታችን ለኢየሱስ ክርስቶስ ለትንሣኤ በዓል በሰላም አደረሳችሁ። እንኳንም እስከዚህን ሰዓት በሰላም አቆያችሁ። ጥሩ። ምናልባት እዚህ ስንሰባሰብ ከግራ ከቀኝ ከፊት ከኋላ ተሰብስበን አንድ ላይ ስንሆን ለወገን ሳይሆን ለጠላትም ከባድ አስፈሪና አስጊ ኃይል ነው እዚህ ያለው ኃይል የግል ጥቅሙን ሊያስከብር የእናት አባቱን ደንበር ሊጠብቅ ለልጆቹ ወይም ደግሞ ለሚስቱ አይደለም የሚወጣ። ሁላችሁም ታውቁታላችሁ። ብዙ ውጣ ውረዶችን፣ ስቃይ፣ እንግልቶችን፣ ራብ፣ ጥማት፣ ድካም፣ ብዙ ግፍ በደል ያየና እያየ የመጣ ወታደር ነው እዚህ ያለው። ይህ ሲሆን ሁላችንም የቆምንበትን ዓላማ ማሰብ አለብን። ሁላችንም የቆምንበትን ዓላማ አንድ እንደሆነ አስበን ትኩረታችንም ስራችንም እንቅስቃሴያችንም ትግላችንም ዓላማችን ላይ እንደሆነ አስበን መታገልና መንቀሳቀስ አስፈላጊ ነው። እንደተባለው አንዳንዶቹ ይዘርፉና የሚፈልጉትን ነገር ከያዙና ካሰቡ በኋላ እጅ ይሰጣሉ። ትግሉ ተጠልፎ ትግሉ ተሽጦ እንደዚህ ብለን ይላሉ። ትግሉ አይደለም የተሸጠ፣ ትግሉ አይደለም የተጠለፈ። እነሱ ናቸው የተሸጡ፣ እነሱ ናቸው በብር የተጠለፉ። እዛ ውጭ ደግሞ በዱር በገደሉ ሲንከራተትና ሲደክም የነበረው የቆሰለውና የተሰወውን ጓዳችን ነው ክደው የገቡ። አንድ ሰው ቢቀርም ትግል አይሸጥም። ዓላማችን ነው። ትናንትና አይደለም የወጣን፣ ዛሬ አይደለም የወጣን። ከድሮ ከአባቶቻችን ከጥንት ጀምሮ ፋኖ ብሎ የተመሰረተና ሲታገሉ ሲዋጉ የቆዩና ያስተማሩን ነው። ስለዚህ ማንኛውም አካል ብልጽግና ገባ ብሎ እጅ ሰጠ ብሎ ትግሉ ተጠልፏል ተሽጧል ብሎ ቢያወራም ራሱ አውርቶ ይቀራል እንጂ እዚህ ያለውን አባል ሊያሸማቅቅ ወይም ደግሞ ሊያደናቅፍና ስነልቦናው ሊጎዳ መቻል የለበትም። እኛ የራሳችን የሆነ አቅም አለን። እኛ የራሳችን የሆነ እቅድ አለን። እኛ የራሳችን የሆነ ዓላማ አለን። እኛ የምንንቀሳቀሰው በራሳችን ነው። የሰው አጀንዳ ይዘን በሰው አቅም በሰው ጉልበት አይደለም የምንንቀሳቀሰው። በራሳችን መንቀሳቀስ እየቻልን በሰው ማመን የለብንም። ስለዚህ አሁንም ቢሆን የቆምንበትን ዓላማችን ትግላችን በምን አይነት መንገድ ማስቀጠልና መቀጠል እንዳለብን እየተነጋገርን እየተወያየን ጎን ለጎን ያለውን ችግራችን እየፈታን ሐሳባችን እየተቀያየርን መድረስ ካለብን ቦታ ላይ እንድንደርስ ሁላችንም ዝግጁ ሆነን ስራችን ላይ ትኩረት መስጠት አለብን። እንደዚህ ስንሰበሰባው ሁላችንም በጣም ደስ ይላል። ምናልባት ከፊቱ ናችሁ እንደዚህ ሆናችሁ እንደኛ ቆማችሁ ብታዩት በጣም ያስቀናል። ከሌላ ቦታ ወይም ደግሞ ከሌላ ብሔር መጥቶ የተሰበሰበ ኃይል ነው የሚመስል። እዚህ ጉና ላይ እየታገለው ያለው ኃይል አይመስልም። አቅም ያለው ትጥቅ ያለው ልብ ያለው ኃይል ነው እዚህ ተደራጅቶና ተሰማርቶ ያለ ማለት ነው። ስለዚህ የነን ብሬን የነን ዲሽቃ የነን ስናይፐር ይሄን ክላሽ ይዘን ምንም አይነት ሌላ ተለዋጭ ሐሳብ አይኖርንም። ምንም አይነት እጅ የሰጠ አካል ሊያስፈራራን ወይም ደግሞ ሊያሸማቅቀን ስለልቦናችን ሊጎዳና አይችልም። ስለምንመልጠው በትጥቅም በምንም ስለምንመልጠው ስለምናውቅ እነሱም ስለሚያውቁና እንደምንመልጣቸው ስለሚያውቁ ነው የማሸማቀቅ ስራና የፖለቲካ አጀንዳ ሲዘሩና ሲነፉ የሚውሉ። ስለዚህ የኛ የሆነውን ዓላማችንና ስራችን ለይተን ማወቅና መስራት ይገባናል። ሁላችንም ለሚመጣው ለቀጣዩ ስራችን ለጠላት ዝግጁ መሆን አለብን። በመጣበት ልክ እንመልሰዋለን። የሁላችንም ዓላማችን ራያችን ስራችን ነው። እዚህ ትንሽ መቆየቱ ብዙም ስላልሆነ ስላዳመጣችሁኝ አመሰግናለሁ። ብዙ ነገር የምንነጋገርበትና የምንባባልበት ሰዓትና ጊዜ ይኖርና አሁን በዓልን አስመልክቶ አንዳንድ ኢንፎርሜሽን ስለሚደርሳቸው ለኛ ብዙ መቆየት ነው አይደለም። አከብራችኋለሁ፣ ወዳችኋለሁ። ከጎናችሁ ሆነን እኔ ብቻ ሳይሆን እዚህ ተቆሞ ያለው የሥራ አስፈጻሚ ወይም ደግሞ ታጋይ የሆነ አካል ከእናንተ በፊት ሞቶ ወይም ደግሞ ከእናንተ
ከእናንተ ጎን ተሰልፎ ለመዋጋትና ግዳጅ ለመወጣት ዓላማውን ለማሳካት ሁሉም ዝግጁና ቁርጠኝነት ኑሮት ነው የተሰለፈና አመሰግናለሁ።